ሰላም የዩቲዩብ ተከታታዮቼ እንደተለመደው ያው እዚህ ቻናሌ ላይ ፍቺ ብቻ ነበር ማቀርብላችሁ ግን ለተወሰነ ጊዜ እንዳልኳችሁ የእናንተንም ህልሞች በዚህ ላይ የምፈታ ይሆናል። ያው እዛ ቻናል ላይ ያላችሁ የላካችሁልኝን ወደዚህ ሙቭ አድርጋችሁ እዚህ ጋር ማስፈታት ትችላላችሁ ማለት ነው። ዛሬ በቅዱሳን ዙሪያ የሚታዩ ህልሞችና ፍቺዎቻቸውን የምነግራችሁ ይሆናል። በተጨማሪም ያው እናንተ እዚህ ላይ ላካችሁልኝን የምፈታ ይሆናል ማለት ነው። መጀመሪያ ቪዲዮውን ከማየታችሁ በፊት ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ የደወል ምልክቷንም ተጫኗት አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ላይክ ሼር ማድረግ እንዳረሱ፣ የደወል ምልክቷን ያው እንዳልኳችሁ ተጫኗት እንዲደርሳችሁ ቶሎ ቶሎ ማለት ነው። አሁን በቅዱሳን ዙሪያ የሚታዩ ህልሞችና ፍቺዎቻቸውን የምነግራችሁ ይሆናል። አንድ ሰው በህልሙ መነኩሴ ካህን ሲባርከው ማየት በዕለቱ የዋሉ ቅዱሳን እንደባረኩት የሚያመላክተው ነው። በ27 ካህን መነኩሴ ሲባርክ አንድ ሰው በህልሙ ካለመ ማለት ነው፣ ሲባርኩት ካለመ መድኃኔዓለም ነው። ቀይ ፖሊስ ወይም ወታደር ሲያናግር ማየት አንድ ሴት ወይም ደግሞ አንድ ወንድ ቀይ ፖሊስ ወይም ወታደር ሲያናግረው ካለመ ቅዱስ ሚካኤል ነው የሚያመላክተው ማለት ነው። ጠይም ፖሊስ ወይም ደግሞ ወታደር ሲያናግረው ወይም ሲያናግራት አንዲት ሴት ካለመች ቅዱስ ገብርኤል ነው የሚያመላክተው። አንድ ሰው በህልሙ በተደጋጋሚ አንበሳና ነብር የሚታየው ከሆነ ጻድቁ አቡዬ ናቸው። አንድ ሰው በህልሙ እርግብ ካለመ እመቤታችንና መንፈስ ቅዱስን ነው የሚያመላክተው። ቀይ ወይም ጠይም ሴት ስታናግረን ካለምን እመቤታችን ናት። ባህታዊ ራሰ በረሃ የሆነ ካናገረ መጥምቀ መለኮት ቅዱስ ዮሐንስ ነው። አንድ ሰው በህልሙ ጳጳስ ሲባርከው ካለመ መድኃኔዓለምን ነው የሚያመላክተው። በተቃራኒ ደግሞ ጳጳስ ሲቆጣ ካለመ አንድ ሰው መድኃኔዓለም አዝኖብሃልና ያው ማሰብ ይኖርብሃል ማለት ነው። አሁን ወደ እናንተ ህልም ፍቺ የላካችሁልኝ። እሺ ኖላዊ፣ እሺ ውዴ መልካም ህልሜ ይሄ ነበር። ጥያቄ ስላለኝ ጠረጴዛ ላይ ጫት ነው የሚታየኝ፣ ባዶ አይደለም። የወፍጮ ቤት ቆጥ መሳይ ረብራብ አጭር መሳይ ነገር ላይ ቆጡ በላይ ምግብ የመብላት ፍላጎት ማማረጥ አይነት ነው፣ ግን አፉን ባዶ አይደለም። ሌላ ሰው አብሮት አለ። ባለትዳር ናት፣ ግን ከባለ ቤቷ ጋር አይደለም። እሺ ያው ጫት ምናምን የስጋ ፈተና ነው የሚያመላክተው። ጠረጴዛው ላይ እንደዛ መሆኑ ትንሽ ጥሩ አይደለም። ያው ምግብ ሲሆን ጥሩ የሚሆነው፣ ምግቡንም ግን እንደ ማማረጥ ሲሆን ያንን በማማረጥ ያው ያለን ወይም በረከት የተሰጠንን በረከት አለመጠቀም፣ በአግባቡ የተሰጠንን ነገር እንደዛ አይነት ነገር ነው የሚያመላክተውና ያው አፋቸው ውስጥ ምግብ አለን ያልሽው ያው ምግብ በረከት ነው። አብሮ ከሆኑ ደግሞ ያው ጥሩ የሆነ ግንኙነት በመሃላቸው እየፈጠሩ እንደሆነ የሚያመላክት ነው። ያንን ነው። ከዚህ በታች ላለው ነበረ ይቅርታ። እንኳን ደህና መጣሽ፣ እንኳን ደህና ቆይሽን። የአካባቢ የማውቃቸው በእውኑ ነጋዴ ናቸው፣ ግን የገበያ ውስጥ ነጋዴ አንዱ ልጅ ብቻ ነው። ቢሆን በግሩፕ ወንበር ላይ ቁጭ ብለው ከፌስታል ጠረጴዛ መሳይ ነገር ላይ ያው ከዛ ቀጣይ ነው አይደለ የተፈታው ነው። ያው ያንን ነው የሚያመላክተው። እሺ ኮኪ ሰላም መቅዲ
እንዴት ነሽ? እግዚአብሔር ይመስገን። እኔ በህልሜ ገላዬን ልታጠብ ገላዬን አረፋ ብቻ ሆኜ የምንለቀለቅበት ውሃ አጥቼ ከነ አረፋዬ ቁጭ ብዬ ነቃው። እሺ ገላ መታጠብ ቢነጻ አሪፍ ነው። ያው ፈጣሪ በደል ይቅር እንዳለ ነበር የሚያመላክተው። ግን ያው አረፋው እንዳለ ነው ሳትለቀለቂው እንትን ያልሽው እና ያው ጸሎት አድርጊ። ያው ንስሐ መግባት ያስፈልጋል። ያው የቀረ ነገር ካለ ያንን አድርጊ። ያንን ነው የሚያመላክትሽ። መሰረት ሰላም መቅዲ እንዴት ነሽ? እግዚአብሔር ይመስገን። የማውቀው ሰው ሞቶ በነጭ ጨርቅ ተጠቅልሎ ተገንዞ አየሁ። ምንድነው? እባክሽ አመሰግናለሁ። እሺ በህይወት ያለ ሰው ሞቶ ከሆነ ያየሽው ጥጋብ ነው። ግን የሞተ ሰው ሬሳ ምናምን ተገንዞ ከሆነ ግን ድግምት መተትን ስለሆነ ጸሎት አድርጊ። በደንብ ጸሎት ማድረግ ያስፈልጋል። ያንን ነው የሚያመላክትሽ። አርሴማ እንዴት ነሽ? መቅዲ እግዚአብሔር ይመስገን። ህልሜን ፍችልኝ እባክሽ። በህልሜ በሆነ ባስ ተሳፍሬ እየሄድኩኝ ውስጥ ሌሎች ሰዎች አሉበት። ባሱ በቀጭን እና ጭቃ በሆነ መንገድ ቀስ እያለ ነው የሚሄደው። ከዛ ከባሱ ስወርድ ጭቃ እግሬን ይነካኛል። በውሃ እታጠበዋለሁ። እንዴት በዚህ መንገድ ነው ያለፍነው እላለሁ። ሌሎች ትናንሽ የቤት መኪናዎች በቀጭን መንገድ ሲሄዱ ይጋጫሉ። ምን ይሆን መቅዲ? እና ደግሞ ስልክ ተደውሎለት ስልኬ አንስቼ ይዤ ከቤት ውስጥ ወጥቼ ላወራ የተለዩት የልጄ አባት የማወራው ለመስማት ከኋላ ይከተለኛ። ምን ይሆን መቅዲ? ስለምትፈችልኝ አመሰግናለሁ። እሺ ያው ጭቃ ምናምን መከራ ነው። ያው ፈተና መከራን ኃጢአትን ስለሆነ የሚያመላክተው መጸለይ ነው። መንገድ የህይወት መንገድን ነው እና ያው መታጠብሽ ጥሩ ነው። መንጻት ነው ጥሩ ነው። መንጻት መታጠብ በአጠቃላይ ፈጣሪ በደልን ይቅር እንዳለ የሚያመላክት ስለሆነ ጥሩ ነው። መኪና ሲጋጭ ያው መኪና መጋጨት ድንገተኛ ህመም ነው። ክፉን ህልም ደጉን ህልም ብሎ መጸለይ ያንን ማድረግ ያስፈልጋል። ሌላኛው ስልክ ተደውሎ ለጸሎትሽ መልስ እንደምታገኝ ስልክ ሲደወልልን ለጸሎት መልስ ማግኘትን ነው የሚያመላክተው። ከኋላሽ ደግሞ የልጅሽ አባት ሲከተልሽ ነው። ያው ከኋላሽ ሳታውቂ አንቺ የምታደርጊያቸውን ሁሉ የሚከታተል እንደሆነ የሚያመላክትሽ ነው። ያው ጸሎት አድርጊ። ያንን ነው የሚያመላክትሽ። እንደተመቻችሁ ተስፋ አደርጋለሁኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሼር ማድረጋችሁ እንዳትረሱ። ያው ከዛ ቻናል ላይ የነበሩ ያልተፈቱ ካሉ ወደዚህ አምጡና እንዲፈታላችሁ ማድረግ ትችላላችሁ። ለዛሬ ይሄን ይመስላል። ስለተከታተላችሁኝ ከልብ አመሰግናለሁ። መልካም ጊዜ